መሳደብና የሆነውን አሁን ለምሳሌ ልጅሽን አሳድጊ እያልሽ እኔን ጃፒ ስማ ልጅ መሳደብና ያለበትን ነገር ማውራት ዲፍረንት ነው። እኛ ልጆቻችን ስለምናሳድግ አይደል ሊታነቁ ሚቀር ያ ልጃችሁን ወጥታችሁ ቴራፒ ይፈልጋል። ልጆቻችን ሰውነቱ ይመለሳል። መራመድ ሁሉ ሊጀምር ይችላል። ቴራፒ በትክክል ህክምና So how do you guys know የአላዶር ኦቲስቲክ ነው? ይሄውልሽ አሁን እሱ ነው ማይ ኩዌስችን ልንገርሽ ልልቲ አሁን ስናወራ እዚህ ጋር ስዊት ልንጫወት ናይስ ሆነን ለልጅ እንደምናስብ እኔና አንቺ ድራማ መስራት አይተበቅብና I'm sorry say that ለምን እንደማወራሽ ታውቂያለሽ እንደዚህ እኔ የራሴ ልጅ እንደሌላ ሰው ልጅ አድርጌ ነው ማየው የሀቢባ ልጅ ሲሰደብ እኔ ሀቢባ ቀይ ጥቁር ትሆን አላውቅም ልጇ ስለተነካ ግን ዘልዬ ገብቼ ተናግሬያለሁ የጉራጌ ህብረተሰብ እንደሚሰራ የሰራተኛ እንደሆነ ይታወቃል ልጇን አትንኩ ብዬ ነው የተናገርኩት ያ ማለት ሀቢባን ስለማውቃት ፍሬንዴ ስለሆነች አይደለም የልጅ ምንነት ስለተሰማኝ ነው በቃ እኔ ደግሞ ከተቀመጥኩበት እሷ ተነስታ ልጅሽን አሳድጊ ባልሽን 17 ተመልሻለሽ መጀመሪያ ከተጎለትሽበት ተነሽና ልጅሽን ቴኬር አድርጊ ስትለኝ I say for her ለሰው ገንዘብ ጊፍት ከምታወርጂ you have to take care your kids እኔ እናቴ አሜሪካን ሀገር አለች ልጆቼን ግን ራሴ ነኝ ጥርሴን ነክሼ ያሳደግኩ ያለው ልጅሽን ኢትዮጵያ ልከሽ እዚህ ጋር ተጎልተሽ ስለ ልጅ ሜንሽን አታድርጊ ለምን እኔ ለልጆቼ ባልዋለ ሲቀጥል ኢትዮጵያ ናቸው ግን አምናር ባድማ ሰው ከሰው ይለያያል አንቺ የሰውን ልጅ ወጣሽ አልተሳደብሽም ስለ ቤተሰብሽ አልተሳደብሽም የኔ እናት በጣም ጥሩ ነች ያንቺ እናትማ አቅሙ የላትም ይያልሽ የኔን እናት መጣሽ አልተሳደብሽም you don't know my family የኔ ቤተሰብ በጣም የተከበረ ቲክታክ ላይ ወጥቼ ነው እኔ እንደዚህ ሆንኩት ልንገርሽ ማንኛውም ሰው የተከበረ ቤተሰብ አለ ከጉቺ ደግሞ እኔ ያለ ርቀት ለሄድበት አላሰብኩም የጓደኛም ቫልዩ በጣም አቃለሁ if you don't know me ask my friend መጣሽ እዚህ ያለውበት ሀገር እሷ ያለችው የሳሚ ፎቶ የተለጠፈ ሳሚን ከናንተ በላይኛ እናውቀዋለን ጊፍተራችንም ነበር አይኖስ ማን እንደሆነ እሱ ግን ያንቺ ባል ረጥር ምጥምጥ ሴት ነው እየመጣ ይመላለስብሻሉ ከወንድም አልቆጥረውም ብሎ አንድ ሰው የፈለገ ልልቲ እኔ ደውዬ እኮ ላወራሽ እችላለሁ ጆኒ እኮ ስለቀረበሽ ልልቲ ማሜን ስለምትቀርቢያት እባክሽን እሷን ቢብላኛለች አንቺ እስቲ አቆሚ ሊልሽ ይችላል ሰው በጓደኝነት ይሄ ሴትነት ሊያረግሽ አይችልም እኔ ደግሞ የፈለገ ጆኒን እየደገፍኩት ባይሆንም ግን የልጆቼ አባት ነው ሲነካ አልፈልግም ይሄን ማወቅ አለብሽ አንቺም ደስ አይልሽም ለራስሽ እኮ የፈለገ ፋውል ቢሰራ at the end of the day የልጆቼ አባት ነው በቃ ስላከበራት ነው ደውሎ ያወራት እንጂ አደባባይ ላይ ወጣ አንድ ሰዓት ተኩል ይሄ ሴት እያለች ስትሳደብ እኔ የተኛውትን ወንድ ፎቶዬን ወይ ደግሞ የኔን የርቃን ፎቶ አምጪ ስትል ጊዜ አልፈጀብኝም ለማምጣት አሁን አንቺ ታምኛለሽ ብዬ ኤዲት ነው አይኤል ነው ልልም አልፈልግም this is not my business በመጣልኝ መንገድ አስተናግዳታለሁ ልንገርሽ በጣም በመተደው ርቀት አለኝ ነው ምንሽ አልሄድም ኢንፎርሜሽን ስታገኝ ባንዴ ሁሉን አታስረክቢ ቀስ ይያልኩኝ ስቴፕዋን ነው ማየውኔ ከዛ ማሜ ማን እንደሆነች ታውቂያለሽ ምንም እንኳን ላይ ጎዳትም ይችላል በዚህ ርቀትም አልሄድም የኔ እናት የተከበረች ናት እኔ ሚዲያ ላይ ወጥቼ ባመጣውት ነገር ግን አትሳደም ልንገርሽ እኔ ለልጆቼ ድራማ አይደለም ግዴታዬ ነው በቃ አንድ እናት ስትወልድ ግዴታ አላት ከዛስ አንድ ልጅ ነው ያለኝ ብላ ስለምትል ሁለት ልጅ ነው ያለ ተባለ አንቺም እኮ ኢንፎርሜሽን ሲመጣልሽ ነው አውጥተሽ የምታወሪው አይደለ ስለመጣልሽ ነው እኮ የምታወሪው ከዛውጭ እንደዚህ ጓደኛ ሆኖ በዚህ ርቀት እንዴት ይሄዳሉ በዚህ ምናምን ለምትዩ ሰው ጓደኝነትሽ ልኩን ሲያልፍ ጥግ ድረስ ይሄድብሽ በጥግ ነው የምታስተናግጂው ጉቺን የተናገርኳት እኮ ቆይቷል ትናንትና ስሰክር ነው ጀግና የተጫወተች ዛሬ ግን ማንም ሄልፕ አላረጋትም ሰውየው እኮ ሳሚ እኮ በጣም ጥሩ ሰው እንደሆነ የሞተ ሰው አይወቀስም እኔም እኮ ይደብረኛል እንደዛ ሳረገው ግን የልጆቼን አባት የሞተ ሰው አይሰደብ በቁሙ ያለ ይሰደብ ያለ ማን ነው ማንም የለም ሰውን
ልልትዬ በመጣሽበት መንገድ ነው ሰው የሚያስተምርሽ ላይ አውቃ እንዴ ለጆኒ እኮ ኬር አድርገሽ ነው አይደለ? ሳሚ ደግሞ እንትን ያላችሁት ጉቺ እኮ ሺ ዶንት ኬር አባውት ሳሚ። ሶ ሳሚ ደግሞ ጥሩ ሰው ነው እና ዋይ የሞተ ነው ሂዝ ናት ዲፌንድ ራሱን ማድረግ አይችልም። በምድር ላይ እያለ በህይወት እያለ አንድ ቀን ሰውን ሲያስቀይም ማላቀው አስቀይሞሽ ያውቃል ሳሚ? ዋይ ፎቶውን መለጠፍ በእድሜው ማዋረድ በመልስ ለምን እንደለጠፍነ ልንገርሽ ልልትዬ አንደርስታንድ አድርጊያ ሳወራሽ አንደርስታንድ ለማድረግ ሞክሪ። ለምንድን ነው እንደዛ ያደረኩት? የልጆቼን አባት ወጣ ሴታ ሴት አክብሯት እኮ ነው ጆኒ የሚያወራት ልንገርሽ። የልጇ ግን አባት አይደለም የልጇ አይደለም እዳዝም ማለት የኔ አብሮኝ የተኛ ሰው አምጭ ፎቶ ስትለኝ አውል ሾው ይሆር አሳየዋት መልሳለሽ ለዚህ የትኛው ለሱ እኔ አላም ማለት ይኸውልሽ ዛስ ዋይ ሺ ሳይ ካለውም በህይወት ከሚኖረውም ሄደም ከምትዩ ፎቶ አምጥተሽ አሳየኝ ስትለኝ ደቂቃ አልወሰደብኝም ሳመጣው ፎቶ እንትና የሳሚዬ ጊዜ ነው ነው ዘመዶች እኔ ያመጣሁትን ፎቶ ማንም ሰው አያውቀውም። ይሄን ፎቶ ይኸውላችሁ ማንም አወቀው አላወቀው አንዴ በዘራው ፖዚቲቭ ኢነርጂ መልካምነቱ ነው የምናውቀው። we might not care ለግል ልክ ሊሆን ይችላል ግን ይሄ ሰው somewhere ይወደዳል ቤተሰብ አለው ጥሩ ሰው ነው ቅንቅናም ሴት ጋር ገጥመው ነው እንጂ ሳሚ ጥሩ ሰው ነበር እና ዋይ የሞት እና ኦኬ ልልቴ አንድ ነገር ልንገርሽ ታይም የለኝም ለወጣ ነው አሁን አንድ ነገር የነገርኩሽ እኔ ሰው ቤት ገብቼ ኤክስፕሌን ማድረግም አልወድም አይ ኖውስ ማውራት ካለብኝ በቤቴ ነው ማውራው በጣም ስለማከብርሽ ወጥቼ ያወራ ነው ነገር ስለተወራው ነገር ነው የተወራ እኔ ልጅም አልሳደብም ልጆቼ ሲነኩብኝ አንቺ ልጄን እየነካሽ ልጅሽን አላከብርልሽም ይሄን ነው የምነግርሽ እኔ አንቺ እናት ስለሆንሽ ያንቺ ልጅ እየተሰደበ የሰው ልጅ አክብሪ የሚል ማንም የለም በህጉም ልንገርሽ የራስሽ በነገራችሁ ላይ እዚህ ጋር ፕላትፎርም ላይ ያላችሁ ልጅ ነው አትሳደቡ ምናምን ገና እኔም አልተሳደብኩም እንላለን ግን አይተሻል የኔ ልጆች ብትሰድቢ እኔ አንቺን ልጅ ወጥቻ አልሰድም እኔ ደግሞ ልንገርሽ አልሳደብም ስሳደብ አልሰማሽኝም አይደለም ዳያግኖስ ሳይደረግ ኦቲዝም በሽታ አስፍ ላይክ ነው እንደተረገመች እኮ ተደርጎ ነው ያወሩት የሚያውቃት ሰው የራሷ ጓደኞቿ ያወራችሁ ስናት በሽታ ያንን አይደለም ምክንያቱም ግን የራሷ ይኸውልሽ ሚስጥርሽን ለማንም ምዘረግፊ ከሆነ ሚዲያ ላይ ሆነሽ ይወጣል የራሷ ያወራችሁ ሰው what's wrong autistic ልጅ ቢኖር እሱንማ እሷ ነው መጠየቅ ያለባት እኔን አትጠይቂኝ ግን አሁን አንቺ ነገ ብጣላሽ ሚስጥር ካለኝ ታወጫለሽ ይሄን ያወጡላት የስንት አመት ጓደኞቿ ነው ይዘውላት የመጡ ወሬውን እኔ አይደለም ይሄ ዲሴቢሊቲ ሲጀመር ውርደትም አይደለም ሚስጥርም አይደለም of course አይደለም ልትኮራ ነው የሚገባ yes ግን እዚህ አፕ ላይ ግን እዚህ ሚዲያ ላይ እኮ መጣው ይኸውልሽ ልጆቼን ማሳድግ እናት መጣሽ ደግሞ ከርስ ማረጋችኝ ልንገርሽ እኔ ልጆቼን የማሳድግ ብቃቱ ያለኝ እናት ነኝ ዋጋ ምከፍል ይሄን ደግሞ ማመን አለብሽ ልልቲ ግን አንቺ ልጅሽን አላሳደግሽ ምሳሌ ነው ምልሽ አንድ ሰው ልጁን አላሳደገምና ልጅ የምታሳድግን እናት መጥቶ መሳደብ የለበትም እኔ ልጇን አልተሳደብኩም ልሳደብም አልችልም በቃ የራሷ ያወራችው ሰዎች ግን ወሬውን ይዘው መጣዋል በቃ ዳሴት አሁን ይጋማ ፖይንት አይደለ እና ሲቹዌሽን የተሳደብኩ ከመሰለሽ እኔ መቼም ልጅ አልሳደብም ለልጅ በጣም ነው የምቆመው ልጄ ለምን አይኑ የጠፋ እጁ ቆማጣ አይሆንም እናት ነኝ ዋጋ ከፍላለሁ አልኩሽ እኮ ግን እኮ ምን እንደሆነ ታውቂያለሽ ይሄ ማታውቂው ሰው አሳረኛው የሚባለው ይሄን ነገር ሲያወራ ማለት ነው it's okay ከሆነ እኮ ማውራቱ ችግር የለውም ስትይ ነበረ how this is fair ልጁ እኮ በሰላም እየኖረ ምንም አላረጋችሁም what about የኔ ልጆች ሲሰደቡስ መልሳለሽ ለዚህ ነው ተሰደበ ማንሽ ጆኒ ነው ምናምን እኔን ማውራት መብት የለሽ